ቀጥተኛ ሽያጭ ኢንዱስትሪ በደንብ እንወያያለን ማለት ነው። እንግዲህ እዚህ ጋር የምታዩቸው በጣም ትልልቅ ዓለማችን ላይ ተጽዕኖ ፈጣሪ ሰዎች ናቸው። ስለዚህ ኢንዱስትሪ የተለያዩ ነገሮችን ብለዋል። ሮበርት ኪዮሳኪ የ21ኛው ሴንቸሪ የቢዝነስ ሊቅ የሚባል አይነት ሰው ነው። ሶ ሬዲሜድ ቢዝነስ ነው ይለዋል ሰዎች። ሶ ታዲያ ይሄ ትልቅ ኢንዱስትሪ ምንድን ነው የሚለውን በደንብ እናያለን ማለት ነው። ሶ ኤምኤልኤም ማለት መልቲ ሌቭል ማርኬቲንግ ማለት ነው። መልቲ ሌቭል ማርኬቲንግ ወይም ደግሞ ኔትወርክ ማርኬቲንግ ብለን እንጠራዋለን ማለት ነው። መልቲ ሌቭል ማርኬቲንግ የተባለበት ምክንያት ጄኔሬሽን ኦፍ ሰዎችን ኮምፐንሴት ስለሚያደርግ ነው። ይህንን ምርትና አገልግሎት ለሰዎች ማስተዋወቅ የቻሉ ሰዎችን በየደረጃው ኮምፐንሴት ወይም ደግሞ ክፍያ የሚፈጽም ሲስተም ስላለው ነው ባለብዙ ደረጃ ባለብዙ ትውልድ የምንለው ማለት ነው። እንግዲህ ቀጥተኛ ሽያጭ ኢንዱስትሪ ማለት አምራችና ተጠቃሚን በቀጥታ የሚያገናኝ ፕሮሰስ ነው። በዚህ በቀጥተኛ ሽያጭ ኢንዱስትሪ በቃል ማስታወቂያ ነው ማስታወቂያ የሚሰራው። ምክንያቱም ተጠቃሚዎች ምርትና አገልግሎቱን ወስደው በመጠቀማቸውና በመደሰታቸው ምክንያት ለሚያውቋቸው በዙሪያቸው ላሉ ሰዎች መልካም። ይህ ኢንዱስትሪ የቀጥተኛ ሽያጭ ኢንዱስትሪ በዓለም አቀፍ ደረጃ ብራንድ የሆኑ ድርጅቶች እንዲሁም ደግሞ አነስተኛና ትንሽ የሥራ ፈጠራ ዘርፍ ያላቸው ድርጅቶች ምርትና አገልግሎታቸውን ለተጠቃሚ የሚያደርሱበት አይነት የግብይት ስርዓት ነው ማለት ነው። ታዲያ ይህንን ኔትወርክ ማርኬቲንግን ወይም ደግሞ ቀጥተኛ ሽያጭን በጣም አትራክቲቭ የሚያደርገው ወይም ደግሞ ሰዎች ይህንን ኢንዱስትሪ እንዲመርጡት የሚያደርገው የተለያዩ ፊቸሮች አሉት። ይህ ኢንዱስትሪ የመጀመሪያው ምንድን ነው? ከፍተኛ መነሻ ካፒታል ወይም ደግሞ ኢንቨስትመንት አይጠይቅም። ይህኛው ኢንዱስትሪ አንድ ሰው በትንሽ ወጪ ወይም በትንሽ ኢንቨስትመንት ብቻ ሰርቶ ሰክሰስፉል መሆን የሚችልበት ኢንዱስትሪ ነው። ምክንያቱም በዚህ ኢንዱስትሪ አንድ ሰው ለመግባት ወይም ይህ ኢንዱስትሪ ተጠቅሞ ሰክሰስፉል ለመሆን ማክሲመም የፕሮዳክቱን ወይም ደግሞ የድርጅቱ ያቀረበውን አገልግሎት ምርትና አገልግሎት ተጠቅሞ ብቻ ነው ወደ ቢዝነሱ መግባት የሚችለው ማለት ነው። በትንሽ ስራ ማስኬጃ ወጪ እና በትንሽ ኢንቨስትመንት ሰርተን ውጤታማ መሆን የምንችልበት የምርት የማርኬቲንግ ስርዓት ነው። ሌላው ደግሞ ምርጥና እጅግ ስነ ምግባር የተሞላበት የምርት ስርዓት ነው፣ የግብይት ስርዓት ነው። ምክንያቱም የግብይት ስርዓት ሰዎች ጄኒዩንሊ እየተረዳዱ የአንደኛው እድገት የሌላኛው እድገት የሚሆንበት ሰዎችን በማሳደግ ብቻ ማደግ የሚቻልበት የኢንዱስትሪ አይነት ነው። የትኛውም ኢንዱስትሪ ላይ ብንሄድ በጭራሽ አብሮ በመስራት የሚታደግበት ኢንዱስትሪ የለም። ይህ ቢዝነስ ሞዴል ነው ማለት ነው። ታዲያ ቀጥተኛ ሽያጭ ይህ ከሆነ ማንኛውም ሰው ሊሰራው የሚችል ኢንዱስትሪ ነው ማለት ነው። ከቤት ሆኖ መስራት ይቻላል። ይህንን ኢንዱስትሪ አንድ ሰው በስልኩ ተጠቅሞ ቤቱ ተቀምጦ ኦንላይን ላይ ብቻ በመስራት ሰክሰስፉል መሆን የሚችልበት ኢንዱስትሪ ነው። እንዲሁም ደግሞ ቤቱ ውስጥ የተለያዩ ፕሮግራሞችን በማዘጋጀት እዚህ ኢንዱስትሪ ውስጥ በመስራት ሰክሰስፉል መሆን የሚቻልበት ኢንዱስትሪ ነው ማለት ነው። ስለዚህ ይህንን ኢንዱስትሪ ከየትኛውም ቦታ ሆነን መስራት እንችላለን። በቤታችን ውስጥ ሆነን መስራት እንችላለን ማለት ነው። እዚህ ጋር እንደምትመለከቱት በቤቴ ሆኜ ይህንን ኢንዱስትሪ ወይም ደግሞ ይህንን ቢዝነስ በመስራት ላይ ነው የምገኘው ማለት ነው። እንግዲህ በቀጥተኛ ሽያጭ ኢንዱስትሪ ውስጥ ማንኛውም ምርት ወይም ደግሞ አገልግሎት መሸጥ ይቻላል ማለት ነው። ስለዚህ ማንኛውም አይነት ምርትና አገልግሎትን በዚህ ኢንዱስትሪ ውስጥ መሸጥ ይቻላል። መልካም። ሌላው አብዛኛው ሰው ትንሽ ኮንፊውዝድ የሚሆንበት ወይም ደግሞ ሁለቱ ሀሳቦች ላይ ብዙ ሰዎች ጋር የተለያየ የተሳሳተ አመለካከት ነው ያለው። ቀጥተኛ ሽያጭ ኢንዱስትሪ እና በፒራሚዳዊ ስካም ወይም ፒራሚድ ስካም ወይም ፒራሚዳዊ አሰራር መካከል ያለውን ልዩነት በደንብ ብሪፍሊ እናያለን። አንድ ቪዲዮ እስኪ ተመልክተን እንመለስ።
ስለዚህ በዚህ ቪዲዮ ላይ የምናየው ምንድን ነው በኔትወርክ ማርኬቲንግ እና በፒራሚድ ስካም መካከል ያለውን ልዩነት። ኤሪክ ዎሪ ይባላል። ከ25 ዓመት በላይ በዚህ በኔትወርክ ማርኬቲንግ ኢንዱስትሪ ላይ ውጤታማ የሆነ ሰው ነው። ሶ ከተለያዩ ፐርስፔክቲቮች እስኪ የሁለቱ ልዩነት እናያለን። So I've taken a look at the network marketing profession and really tried to understand why so many people are confused as to the validity of this as a business. One is this pyramid shape. People get really messed up with this pyramid. Oh, it's one of those pyramid things. So I just think there are a lot of haters out there who really don't understand the industry and say, "Oh, it's a get-rich-quick scheme." It's a pyramid. Well, corporate America is a pyramid scheme. You know what I mean? It goes like this. You have thousands of MBAs, let's say working for Ford or General Motors or Coca-Cola. If all these MBAs are all trying to get to here, that's a pyramid. Only one guy's going to make it. Every 10 years, one's going to make it. Whereas you look at network marketing, it's like this. So you're here, and your job is to develop other CEOs coming up behind you. So it's an inverse pyramid. In network marketing, it's a very simple concept. If you sell product, you get paid. It is paid based on production. There is no first mover's advantage. There is no investment component where the more somebody spends, the more they're entitled to make. So the two are polar opposites of each other. Doesn't matter what shape the company is or the compensation plan is shaped, whether it's a circle or a pyramid or a triangle or a trapezoid, it doesn't matter. If compensation is coming primarily from recruitment, then you've got a problem. On the other hand, if an operation is basing their compensation to participants on the basis of sales, even when those sales are generated by people you've recruited, well, then you're a perfectly legitimate enterprise. That's the legal test. It's the practical test. Another issue that's been true in the past. ስለዚህ ፒራሚዳዊ አሰራርና የኔትወርክ ማርኬቲንግ ይህን ያክል ሰፊ የሆነ ልዩነት አላቸው። በአጭሩ ፒራሚዳዊ አሰራር ወይም ፒራሚድ ስካም የምንለው ክፍያ የሚፈጸመው ሪክሩት ሰዎችን ባመጣ ነው ሰው ልክ ሲሆን ሌላው እንግዲህ ኢንዱስትሪው እውነታና አሃዝ በምናይበት ጊዜ አሁን ላይ ከ100 ዓመት በላይ የተረጋገጠ ኢንዱስትሪ እንደሆነ በደንብ ይነገርለታል ነው። እንግዲህ ቀጥተኛ ሽያጭ ኢንዱስትሪ እንደ ቢዝነስ ስናየው አንደኛ ዓለም አቀፍ የቢዝነስ እድል ይፈጥራል። ምናልባት አስቡት አንድ ቅርንጫፍ አንድ ሱቅ ከፍተን አንድን ሱቅ አሳድገን ኢንተርናሽናል ሱቅ ለማድረግ ምን ያክል ዓመታት ሊፈጅብን ይችላል? ተውት ኢንተርናሽናል ማድረግ ብራንች ለመክፈት ለማሳደግ ለማስፋት በጣም ብዙ ሰዓት ብዙ ጊዜያትን ይፈጅብናል። ነገር ግን በኔትወርክ ማርኬት አንድ ጊዜ ድሯን አድርታ ከጨረሰች በኋላ ግን ሸረሪቷ ማደን አይጠበቅባትም። ምክንያቱም ድሯ ውስጥ የምትፈልጋቸው አይነት ኢንሴክቶች ስለሚገቡላት በቀላሉ ምግቧን ማግኘት ትችላለች ማለት ነው። ልክ የዚህ አይነት ኮንሴፕት ነው ያለው ኔትወርክ ማርኬቲንግም። አንድ ጊዜ ሲስተም እንገነባና ትልቅ ሲስተም ገንብተን ያ የገነባነው ሲስተም ራሱን ችሎ ኢንካም ጀነሬት ማድረግ ስለሚችል እኛ ብንሰራም ባንሰራም የገነባነው ሲስተም ሽያጭ ማስመዝገብ ስለሚችል በራሱ ቋሚ ገቢ ማምጣት ስለሚችል ልክ እንደዚህ አይነት የሀብትን የመገንባት ወይም አሴት ቢልዲንግ አይነት ምን ያክል እየሰሩ እንደሆነ የተመዘገበውን ሽያጭ እያንዳንዱን እንቅስቃሴያችን ኮንትሮል ማድረግ የምንችለው በስልካችን ነው ማለት ነው። ስለዚህ በጣም ሃይ ቴክኖሎጂ
ያለው ኢንዱስትሪ ነው ማለት ነው። ሌላው እንግዲህ ሰዎችን የምንጋብዝበት ኢንዱስትሪ ነው። ከሰዎች ጋር ከምንወዳቸው ሰዎች ጋር አብረን መስራት የምንችልበት ኢንዱስትሪ ነው። ከቤታችን ሆነን መስራት የምንችልበት ኢንዱስትሪ ነው። ሰዎች በትርፍ ሰዓታቸው ሰርተው በፈለጉት ሰዓትን መርጠው ሰርተው ሰክሰስፉል መሆን የሚችሉበት ገቢ ማግኘት የሚችሉበት ማሳካት እንደምንችል የምንማርበት የመሸጥ ችሎታችን የምናሳድግበት እንግዲህ ዓለማችን ላይ በጣም አስፈላጊ የምንላቸው አንድ ሰው ሰክሰስፉል ለመሆን እጅግ በጣም ወሳኝና መሰረታዊ ናቸው ብለን የምናስባቸው ኢንዱስትሪ ክህሎቶችን በሙሉ በዚህ በቀጥተኛ ሽያጭ ኢንዱስትሪ ማዳበር የምንችልበት ትልቅ ኢንዱስትሪ ነው ማለት ነው። ሌላው እንግዲህ ቀጥተኛ ሽያጭ ኢንዱስትሪ ከቢዝነስ በላይ ማህበረሰብን ከመገንባት አንጻር ፍትሃዊ የሆነ የሀብት ክፍፍል ይኖራል። ሰዎች ፌርሊ ገንዘብን ጄኔሬት የሚያደርጉበት ገንዘብን የሚከፋፈሉበት በጣም ትልቅ ኢንዱስትሪ ነው። ሌላው ዓለም አቀፍ ጓደኞችን እንፈጥራለን። በጣም በተለያዩ ዓለም ሀገራት ላይ ጓደኞችን በማፍራት አብረናቸው መስራት የምንችልበት አጋጣሚ እናገኛለን ማለት ነው። ማህበራዊ አቅምን ወይም ደግሞ የቡድን ስራን መጠቀም እንድንችል እንግዲህ ብቻችንን ብንሰራ ብዙ አመታትን ሊፈጅብን የሚችለውን ነገር በቲም ወርክ አብሮ በመስራት ግን በትንሽ ጊዜያት ውስጥ አቺቭ ማድረግ እንድንችል ያደርጋል ማለት ነው። ዋጋ ያለው ትውልድ እንድንፈጥር ዓላማውን ያወቀ ግቡን ያወቀ ትውልድ እንድንፈጥር የሚያደርግ እንዲሆኑ ሳይሆን ኢንተርፕረነር እንዲሆኑ ስራ ፈጣሪ እንዲሆኑ ማድረግ የሚችል ትልቅ ኢንዱስትሪ ነው። ሌላው በህጋዊ መንገድ ግብር እንድንከፍል ለሀገራችን ኢኮኖሚ አስተዋጽኦ እንድናደርግ ያደርገናል ማለት ነው። ድህነትን እንድንቀንስ ያደርገናል። ኔትወርካችን ከሀገር ውጪም ኤክስፓንድ እንድናደርግ ማስፋፋት እንድንችል ይህ ኢንዱስትሪ በደንብ ያግዘናል ማለት ነው። ሌላው ቀጥተኛ ሽያጭ ኢንዱስትሪ እውቀትን ማካፈል የምንችልበት ነው። የትኛውም ኢንዱስትሪ ላይ ያወቅነውን እውቀት በማካፈል ውስጥ ሰክሰስፉል አንሆንምና በዚህኛው ኢንዱስትሪ ግን አብረውን ለሚሰሩ ሰዎች ጄኒዩን ያወቅነውን እውቀት በማካፈል ውጤታማ መሆን የምንችልበት ኢንዱስትሪ ነው ማለት ነው። ኢኮሜርስን ግብይት አፕ ላይ ስለሚያደርግ ሰዎች በፈለጉት ቦታ ሆነው በፈለጉት ሰዓት ሰርተው ውጤታማ መሆን የሚችሉበት ምርጥ የግብይት ወይም ደግሞ የቢዝነስ ሞዴል ነው ማለት ነው። እንግዲህ ተጨማሪ ስለዚህ ኢንዱስትሪ ለማወቅ WFDSA ወይም ደግሞ ወርልድ ፌዴሬሽን ኦፍ ዳይሬክት ሴሊንግ አሶሲዬሽን ዌብሳይት መመልከት ትችላላችሁ። እንግዲህ በአጠቃላይ እዚህ ኢንዱስትሪ ላይ ውጤታማ ለመሆን እነዚህ ሶስት ነገሮች በጣም አስፈላጊ ናቸው። በወጥነት መስራት፣ በጽናት መስራት እንዲሁም ደግሞ ተማሪ መሆን በጣም ለዚህ ኢንዱስትሪ እድገት እዚህ ኢንዱስትሪ ላይ ሰክሰስፉል ለመሆን በጣም አስፈላጊና መሰረታዊ የምንላቸው ሀሳቦች ነው ማለት መሰረታዊ የምንላቸው ነጥቦች ናቸው። ከዚህ ኢንዱስትሪ ብዙ ነገሮችን መጠቀም እንችላለን። ዛሬ በመማር ነገ የምንፈልገውን ህይወት የምንፈልገውን ውጤት ማሳካት የምንችልበት ትልቅ ኢንዱስትሪ ነው። አመሰግናለሁ።